ሞኞ አህያና ብልጡ ጥንቸል። በአንድ አካባቢ የአንድ ልብስ አጣቢ ንብረት የሆነች አንዲት አህያ ነበረች። አንድ ቀን እድሜ ልኬን ይህን ሰው ከማገለገል ጫካ ውስጥ ገብቼ በነፃነት ሰርዶዬን የነጫሁ ብኖር ይሻለኛል ብላ ተፍታ ወደ ጫካ ገባች። ከዚያም ያለ ስራ ያገኘችውን ሁሉ እያጎሰበሰች ስትበላ ከመጠን በላይ ወፈረች። አንድ ቀን ጥንቸል በዚያ ሲያልፍ ተመለከታትና የፈጣሪ ያለህ እንዴት ያለ ጮማ ነው ባካችሁ አለና 10 ምራቁን ዋጠ። ዘሎ እንዳያንቃት አቅሙን ያውቃልና ሌላ ዘዴ ማሰብ ጀመረ። እንደሚታወቀው በእንስሳት ዓለም እንደ ጥንቸል ጮሌ የለም። እናም ሲከንፍ ወደ ንጉሥ አንበሳ ዘንድ ሄደ። ነገ ለሁለታችን የሚሆን ግብዣ አዘጋጅቻለሁ። እንስሳውን የምትባርከው ግን አንተ ነህ አለው ጥንቸል። አንበሳውም በደስታ ምርጥ ወዳጄ አንተ ብቻ ይዘህና እንጂ ለመባረኩ አታሰብ። ሰሞኑን አሞኝ ስለነበር አደን አልወጣሁም። ስለዚህም በጣም ርቦኛል። እናም በተስፋ ጠብቀሃለሁ አለው። በማግስቱም ጥንቸል ወደ አህያዋ በመምጣት ለሚታወቅበት ትህትናው ሰላም ላንቺ ይሁን ወይዘሪት አህያ አላት። እሷም ሰላም ላንተ ይሁን አቶ ጥጋቡ ስትል ምላሽ ሰጠችው። ጥንቸልም ቀበል አድርጎ ለጋብቻ እጠይቅሽ ዘንድ ሽምግልና ተልኬ ነው የመጣሁት አላት። አህያዋም ማን ነው የላከህ ስትል ጠየቀችው። ጥንቸሉም ንጉሥ አንበሳ ነው ሲል መለሰላት። አህያዋም ወይኔ ታድዬ ውሰደኝ ታዲያ አለችው። በደስታ ፍንድቅድቅ ብላ ጥንቸል እየመራት አንበሳው ዘንድ ወሰዳት። ቁጭ ብለው ትንሽ ከተጫወቱ በኋላ ጥንቸል አንበሳውን በግራ ዓይኑ ጠቀስ አድርጎ በሉ እንግዲህ እናንተ ተጫወቱ፣ እኔ አንድም አልቀርበት ጉዳይ አለኝ ብሎ ወደ ውጭ ወጣ አለ። ጥንቸል እንደወጣ ንጉሥ አንበሳ ዘሎ ወይዘሪት አህያ ላይ ተከመረባት። ሁለቱም ፍልሚያ ተያያዙ። ንጉሥ አንበሳ የሚችለውን ያህል በክርኑ ቢደቁሳትም አሙት ስለነበር አልቻላትም። ወይዘሪት አህያም ከላዩ ላይ አሽቀንጥራ በመወርወር በሩጫ ከዋሻ ወጥታ ወደምትኖርበት ጫካ ተመለሰች። ከጥቂት ደቂቃዎች በኋላ ጥንቸል ተመልሶ ወደ አንበሳው መጣ። እሺ ወዳጄ አለው። አንበሳውም አልተሳካም ወዳጄ ሲል ንጉሥ አንበሳ አጉረመረመ። ቀጠንና ደግሞ ግን ደህና አድርጌ አብስያታለሁ አለው። ጥንቸሉም አይገድ የለም ብዙም አትበሳጭ ብሎት ከዋሻው ወጥቶ ሄደ። ከጥቂት ቀናት ቆይታ በኋላ አንበሳ ወደ ቀድሞ ጥንካሬው ሲመለስና አህያዋ ቁስሏ ሲድንላት ጥንቸል ወደ አንበሳው ዘንድ በመሄድ አሁንስ አህያዋ ብትመጣ ምን ይመስልሃል አለው። አንበሳውም ይዛትራ ሁለት ቦታ ነው መሰነጥቃት ሲል በጉራ ተናገረ። ጥንቸል በድጋሚ ወደ አህያይቱ ዘንድ በመሄድ አናገራት። ፍቅረኛሽ ድጋሚ መተሽ እንድታዩ ጋብዞሻል አላት። አህያም አረ እኔ እሱ ዘንድ በጭራሽ አልሄድም፣ አንተ የወሰድከኝ ዕለት ክፉኛ ዋጨረኝ፣ ስለዚህም እሱ ዘንድ በድጋሚ አልሄድም፣ በጣም ነው የሚያስፈራኝ አለችው። ጥንቸልም ያኮ የንጉሥ አንበሳ የፍቅር አገላለጽ ዘዴው ነው፣ ሆኖም ግን እኔ ሁለተኛ እንዲያ እንዳያረገ መክሬዋለሁ አላት። እንደ ባለፈው ማይዋጨረኝ ከሆነ መሄድ እንችላለን አለችው አህያዋ ቀበል አድርጋ። ጥንቸልም ወይዘሪት አህያን ወደ ንጉሥ አንበሳ ዋሻ ተያይዘው ሄዱ። ገና እንደደረሱ አንበሳው ዘሎ በማነቅ አህያይቷን ሁለት ቦታ ሰነጠቃት። ከዛም በል ይህንን ስጋ ውሰድ ተባብሰው፣ በቅድሚያ ግን ልብና ጆሮዋን ጠብሳ አምጣልኝ አለው ንጉሥ አንበሳ። ጥንቸሉም አመሰግናለሁ ንጉሳችን አለና ስጋውን ራቅ ብሎ መጥበስ ጀመረ። ከዚያም አንበሳው ሳያየው ጆሮዋንና ልቧን ሰዋረ ስፍራ ደበቀው። ሌላው ከሚወደው ስጋ አይነት ቆረጥ ቆረጥ አድርጎ ዋጥ ዋጥ አደረገና የቀረውን ስጋ ለአንበሳው አቀረበለት። አንበሳው ጥብሱን ገልበጥ ገልበጥ አደረገና ልብና ጆሮዋስ ሲል በቁጣ ጥንቸል ላይ አፈጠጠበት። ጥንቸልም ንጉሳችን አታውቅም እንዴ ይህች እኮ የልብስ አጣቢው አህያ ናት። አንበሳም እና ብትሆንስ ሲል ንጉሥ አንበሳ ድጋሚ ተቆጣ።
ጥንቸልም በጉዴ ወጣሁ፣ እያረጀህ ነው መሰል ንጉሳችን። ይህች አህያ ልብና ጆሮ ቢኖራት ለሁለተኛ ጊዜ መች ተመልሳ ትመጣ ነበር። ንጉሥ አንበሳም እውነትህን ነው ጥንቸል አለና ስጋውን መመገብ ጀመረ። አያችሁ ልጆች፣ አንዳንድ ጊዜ ሰው የሚለንን መስማት ማዳመጥ አለብን። ከቤተሰቦቻችን የተለየ ሀሳብ ካልመጣ ድረስ የቤተሰቦቻችንን ሀሳብ በትክክሉ ማድመጥና መተግበር አለብን። የማናውቀውን ሰው መቼም ቢሆን ምንም ነገር መጠየቅም ሆነ መነጋገርም አያስፈልግም። እስከሚቀጥለው ጊዜ ደህና ቆዩ።